ትስስራችን ኢንተራክሽናችን የተጀመረበት ያ ጊዜ ስለሆነ ነው በዛ ጊዜ በሚኒሊክ ጊዜ የተደረጉ ነገሮችን of course ሁሉ ሰው አንድ አይነት ዕውቀት የለው ሁሉ ሰው አንድ አይነት አስተሳሰብ የለው አይደለ አንዳንድ ሰው ሚኒሊክ በዚህ ጊዜ ይሄን አደረገ ስትሉት በቃ ሚኒሊክን ፍለጋ የሚነሳ ለዱላ ይዞ ወይ ጩቤ ይዞ ምንም አልፈርድበትም ገባችሁ ሶሳይቲ ሁሉ ጊዜ አንዳንድ ጊዜ ሶሳይቲ ስትራክቸር አለው የራሱ ስትራክቸር አለው ንቀት ማጣጣል ምናምን አይደለም የሰው ልጅ ሁሉ እኩል ነው በእኔ አስተሳሰብ በትክክለኛውን ብዬ በማስበው የሰው ልጅ ሁሉ በፈጣሪ አምሳል የተፈጠረ በራሱ ልዕልና ያለው ክቡር ማንነት ያለው ሰው ልጅ ሁሉ ክብር ይገባዋል የሰው ልጅ ሁሉ ሪስፔክት ሊደረግ ይገባዋል የመኖር የራሱን ገንዘብ ላይ የመወሰን የራሱ ሀብት የመወሰን የራሱን ቤተሰብ የማስተዳደር የራሱ ውሳኔ ማድረግ ክብር ይገባዋል አውቶኖመስ ነው እያንዳንዱ ግለሰብ የሰው ልጅ ሁሉ ይሄን እንዳለ ሆኖ ማህበረሰብ ግን እኩል በሆነ ደረጃ አይደለም የሚከመረው ደረቅ ሳር የሚከመር ወይም ደግሞ የታጨደ ሰብል የሚከመር ሰው ራሱ አከማመር አለው እቃ ራሱ ግሮሰሪ ገዝታችሁ ስታስገቡ ቲማቲሙን ከሰር አድርጋችሁ ከላይ ሐባብ አትጭኑበትም unless tomato sauce እንዲያረግላችሁ ካልፈለጋችሁ ማለት ነው መኪና ውስጥ አይደል ቲማቲሙ የሚቀመጥበት አለ ሐባብ የሚቀመጥበት አለ ክብደቱ ቦታው ይለያያል የሰው ልጅም እንደዛው ነው ማህበረሰብ ውስጥ ቦታ አለው ሰው ሁሉ በማስተዋሉ ደረጃ በትምህርትና በእውቀት ደረጃው በኢንፍሉዌንስ ደረጃው በብዙ ነገሩ ቦታ እና ሶሳይቲ ውስጥ በጣም ሰፊው ፓርት ማስ የሚባለው ከታች ያለው ፓርት ማለት ነው ነገሮችን በፖለቲካና በእንደዚህ አይነት ደረጃ አብጠርጥሮ የመረዳት ብቃቱ የለውም ኃላፊነቱም አይጠበቅበትም ለዛ ነው መሪዎች ያሉት ማለት ነው ከላይ ያለው ኤሊቱና ይሄ ሰፊው ማስ መሐከል ደግሞ የተማረ ነገሮችን ማመዛዘን የሚችል ሞር ኢንፍሉዌንሻል የሆነ በቤተሰብ ውስጥ ተሰሚነት ያለው በቤተ እምነት ውስጥ ተሰሚነት ያለው ኮሚኒቲ ውስጥ ሪስፖንሲቢሊቲ ያለው አለ ክሪቲካል ማሱ ማለት ነው መሃል ላይ ያለው እዛ ውስጥ ነን ብዙዎቻችን ያለነው ማንበብ የቻለን የተማረን ከሰፊው ከገበሬው ማህበረሰብ ብዙ ከሌለው ቆርሶ ያስተማረን እዚህ ያላችሁ ስልክ ኦፕሬት ማድረግ የምትችሉ ብዙዎቻችሁ ማንበብ የምትችሉ ነገሮችን መረዳት የምትችሉ ማሰላሰል የምትችሉ ናችሁ እዚህ ሜልላችሁ ብዙዎች አላችሁ ይሄን ቪዲዮውንም ፖስት አደርጋለሁ ዩቲዩብ እየጀመርኩ ነው ዩቲዩብም ላይ ፖስት አደርጋለሁና መታዩ ሰዎች አላችሁ እዚህ ዛሬ 1700 ሰው እያዳመጠኝ ነው that's a lot of people by the way 1700 ሰው ማለት እኮ ስብሰባ ጠርቼ እኔ ብዙ ጊዜ እናገባለሁ በጣም ብዙ ሰዎች ናቸው ሚሊዮን ሰው ያያዋል ከዚህ በኋላ እንደማይው ከሆነ ማለት ነው ብዙ ሰው እኔ ሰዎች ቆርጠው ምናምን ቪዲዮን ሲለጥፉ ግድ የለኝም ራሴም ለጥፋለሁ ይለጥፉ የሐሳብ ሽሚያ ውስጥ አይደለም በነገራችን ላይ የታዋቂነትና የውቅና ሽሚያ ውስጥም ስላልሆንኩኝ ብዙ ሰዎችን ማስገባት እንደዚህ አይነት አስተሳሰብ ያላቸው ጸጥ ብለው ያሉ አሉና እነሱን ኢንተግሬት የማድረግ የማስገባት ፍላጎትም ቦታ ሁሉ እንደዛ እንዲያርጉ ፈልጋለሁ ኢንቮልቭድ እንዲሆኑ ከነ ዛሬ ተሰረዘ እንጂ ከነ ዩሪም ጋር በጣም እንደዛ አይነት ከተለያዩ ብሔረሰቦች ከተለያየ አስተሳሰቦች የሆኑ ሰዎች ቦታ እንዲይዙና ይሄ እንዲሰፋ ነው የምፈልገው ትልቁ ዓለማዊ እዛ ሀገር ላይ ልጆች እየሞቱ ነው ህፃናት እየሞቱብን ነው I don't know እንዴት እንደሚሰማችሁ ልጆች ትንንሽ ልጆች እየሞቱብን ነው እናቶች እየሞቱብንና ይሄን ለኛ ቁጥር ሆኖ ነው አሁን ያለው ደንዝዘናል ፈጣሪ እንደው ከዚህ ያውጣን እንጂ ድንዝዝ ብለን ደንዝዘን ያለን ሞተ እንዴ አዎ ቀጥል ሞተ ስንሰው ሞተ 10 ነው ያ 10 ብቻ 10 የሰው ልጅ ህይወት ክቡር የሰው ልጅ ህይወት ሞቱ 10 ሞተ ኦኬ ምን በላህ ቁርስህን ዛሬ እንዴ 10 ሰው ሞተ እኮ ነው የተባለው ኮምፕሊትሊ ናም ሆነናል ናም ለምን ሆነ እንዴ መች ነው የሚቆመው የኔ እኮ ነው ሚል ስሜት የለንም ጠፍቶብናል የተወሰደ የጠፋብን ተሰረቀብን ነገር ነውና ሱን ማስመለስ እና እንደ ህዝብ ደግሞ አንድ ዩናይትድ የሆነ ድምጽ አሁንም እየሰማው ነው እያየው ነው በእውነት በጣም በሚገርም ሁኔታ ሌሎችም እየሰሩ እያየው ነው ፕሬሸር እየመጣ ነው ብዙ ፖለቲካ ተቋማቶች ጥያቄ የማይጠይቁ በአማራ ናሽናሊዝም ውስጥ ጥያቄ የሚባል የማይጠይቁ ሰዎች ሲጠይቁ እየሰማን ነው ቪዲዮዎቻቸውን አያሉ በኦሮሞ ናሽናሊዝም ውስጥ ዝም ብሎ ደጋፊ የነበሩ ጭፍን ደጋፊ የነበሩ አንዷን አይን ገልጠዋል አሁን ዝም ብሎ ሙሉ ጭፍንነት እየቀረ ነው ልትገልማ አልፈቅድም ሚል አይነት ስሜት እዛ ውስጥ እንድንገባ ነው የምፈልገው መመርመር ለህዝብ መጀመሪያ እኔ ለህዝብ ነኝ መጀመሪያ ደሃ እናት ማለት ነው አንድ ወረቀት በሰጣት ማንበብ የማትችል ፖለቲካ ምን እንደሆነ ናሽናሊዝም በለው ምን በለው ለህዝብ መጀመሪያ እኔ ለህዝብ ነኝ
መጀመሪያ ደሃ እናት ማለት ነው አንድ ወረቀት በሰጣት ማንበብ የማትችል ፖለቲካ ምን እንደሆነ ናሽናሊዝም በለው ምን በለው ምንም አይዲዮሎጂካል ምንካል በተል የማይገባት ማለት ነው ፈጭታ ምን ብላ እንደምንም ብላ ልጇን አጉርሳ ትምህርት ቤት መላክ እየተጣጣረች ያለች እናት የሷ ነኝ የፒፒ አይደለም የወቦ አይደለም የካፋው አይደለም የወፋኑ አይደለም የማንንም አይደለም እኔ የሷ ነኝ አለው ድርጅት የራሱ አለው መክፈል ይችላል ማስተዳደር ይችላል አንተ የሷ ነህ አንቺ የሷ የነሱ እንሆንላችሁ እሱን እኮ ነው ትልቁ ችግር እኮ እሱ አሁን ሁላችሁም ሄዳችሁ ግማሻችሁ የፋኖ ናችሁ ግማሻችሁ የወቦ ናችሁ ግማሻችሁ የፒፒ ናችሁ ግማሻችሁ ኦሬዲ ያለው እኮ ነው ገንዘብ ያለው ድርጅት እኮ ነው ኤሊት እኮ ነው የኤሊት እንዴት ትሆናላችሁ ዜር ያሳያችሁ የዛች የደሃ ነው መሆን ያለባችሁ የዛች የምስኪን እናት ነው መሆን ያለባችሁ አይደል እኔ የሷ ነኝ አሁን ደግሞ ብዙዎች የሷ እየሆናችሁ ነው እና ለሷ ማን አላት ማን ላይ ያለ ነው እኛ ነን ክሪቲካል ማስ 20% ያህል የሚሆነው የተማረ ማስተዋል የሚችል ድምጽ መስማት የሚችል ዛሬ እኔና እናንተ ተነጋግረን አንድ ነገር እናድርግ ብለን ብናስብ ማድረግ የምንችል ነው በሐሳብ ደረጃ እዚህ ቁጭ ብዬ አናገራችሁ ላግባባችሁ የሚችል ያነበባችሁ በጠቅሰላችሁ በሳሳት ልታስተካክሉ ልታርሙኝ የምትችሉ ናችሁ እና ገበሬዎች አላችሁ ያልተማራችሁ አይደላችሁም ብዙዎቻችሁ ክሪቲካል ቲንክ ልታደርጉ የምትችሉ አብረን ደግሞ ፎርስ ልንሆን የምንችል በጣም ፓወርፉል የሆነው የኮሚኒቲ ፓርት ዝም ብሎ ነው ያለው ዝም ተኝቶ በቃ ቪዲዮ ነው የሚያየው ወይ ከታች ሆነ ብዙም እንትኑም የሌለው ሲፈላ ነው የሚያየው ወይም ከላይ ያለውን ዝም ብሎ አሜን ነው የሚለው ጎንበ አይነን ጨፍን ጎንበስ በል በቃ አማራ ጠላት ነው አሜን ኦሮሞ የታባቱ አሜን እንዴ በመከራ ተመራችሁ በስንት መከራ የህዝብ ንብረት ፈሶባችሁ ማን እንደዛ ተሆነ እና ከዛ እንድንወጣ ነው አሁን እየወጣንም ነው በጣም ቢገርም ነገር እንውጣ ነገ ፖለቲካ ፓርቲ ይቀየራል ስንት ሳይንቲስት የሚሆኑ ልጆች ስንት የሀገር የዓለም ተስፋ የሚሆኑ ልጆች በጻንነታቸው ትምህርት መማራቅቷቸው ወጥተው እየሞቱ ተርበው ደርቀው ያሉበት ሀገር ላይ ያን ያህል ሪሶርስ ያለው ሀገር ላይ በፖለቲካ በናሽናሊዝም ስም በምን ስም እንዲህ ተጠላልፈን ተያይዘን እየተባላን ባለንበት ሰዓት ላይ የሰላምን ድምጽ እንኳን የማይፈልጉ ሰዎች እየሰማን ነው እኔ አሁን በጣም እየገረመኝ ነበር ሰላም ይሁን ስትሉ ጠላት ትሆናላችሁ እውነት ለመነጋገር እኮ ለምን ኦሮሞን ስለመጣላው አማራ የታባቱ ትግራይ ጨርሱልኝ ይሄ ዲሞኒክ የሆነ ነው ዲያብሎሳዊ የሆነ አካሄድ እንወጣለን እኛ እንደ ብዙዎቻችሁ አትፈልጉም በሚገርም ሁኔታ ብዙ ህዝብን ማጥላላት ጥሩ አይደለም ብዙዎቻችሁ ፍላጎታችሁ ትክክለኛ የሆነ ሀገር እንዲሆን የሰለጠነ ሀገር እንዲሆን ፖለቲካችን ስልጡን እንዲሆን መስተጋብሮቻችን እንዲስተካከሉ ታሪካዊ እንደምቶቻችን እንዲፈቱ ነው የምትፈልጉት እየተፈቱ የሚሄዱበትን መንገድ እየተነጋገርን ስለዚህ ኢትዮጵያ በስትራክቸር ደረጃ ችግር ነበር ቅድም እንዳልኩት የእስራኤል ጁሾችና ናዚዎች መፍታት ከቻሉ ኢትዮጵያ ውስጥ የነበረው መስተጋብር ሊፈታ የማይችል አይደለም እውነት ለመነጋገር ከሆነ እኔ ዛሬ አንስቼ ያንዱን አክርሬ ዛሬ ኦሮሞዎች እያደረጓችሁ ያሉት ነገር ብዬ ጭንቅላታችሁን ላናውዘው ይችላል እንባችሁን ነው ማመጣው ባንዴ እችላለሁ ጤፍ የሚቆላፍ ነው ያለኝ አውቀዋለሁ እችላል እዚህ በቃ በዛ ኮወተው ይሄንን ሰርተው ይሄን አጥምደው ይሄን ብዬ በቃ ልታብዱ ነው የምትደርሱት ኦሮሞ የሚባል ስሙንም አትፈልጉም የኦሮሞ ላስት ኔም ፈርስት ኔምም አትፈልጉም በቃ ቋንቋውንም ዘፈኑንም ምኑንም እስኪያስጠላችሁ ድረስ ንቅር አድርጋችሁ ስክር ብላችሁ በብደት እናንተ እንኳን አትሊስት ውጭ ሀገር ናችሁ በኮሜንት ነው የምትሰድቡት አገር ቤት ያለው ደግሞ ያለችውን ጩቤውን ይዞ ሄዶ ያማራው የኦሮሞን ጎረቤቱ ማሳደድ ቤቱን ማቃጠል ታሰድ ይሄንን መስራት ይቻላል በጣም ርካሽ ነው በጣም ሎው ነው በጣም ቀላል ነው ማንንም ሊሰራው ይችላል ዕውቀት አይጠይቅም አስተሳሰብ አይጠይቅም ራስን መግዛት አይጠይቅም ከፍተኛው ማንነት ፕሌቶ the higher and the lower የሚለው ነገር አለ ትልቁ ማንነታችንና ዝቅተኛው ማንነታችን አለ ትልቁ ማንነታችን ታጋሹ ማንነት ነው በትግል የሚወጣው አይደለ ፈራህ እግዚአብሔር ያለው ሰውን የሚያከብረው ትግስተኛው አስቦ የሚያደርገው ይሄ ትልቁ ማንነቴ ነው የናንተ ትልቁ ማንነት ይሄ ነው ከባድ ነው ስራ ይጠይቃል ልፋት ይጠይቃል ራስን ማስገዛት ይጠይቃል ትንሹ ማንነት ደግሞ አለ በቀላሉ በጥላቻ በስድብ በማንጓጠጥ በዲስሪስፔክት በመናምን እንደዚህ አድርጌ በቃ በቀላሉ አንተ ይሄ አንተ እንደዛ ነው ብዬ ሰድቤ ወደዛው ወደ ዝቅተኛው ማለት ነው ወንዝ እንደሚዋኝ ሰው ወንዝ ወደዛም ወደሚወርድበት መዋኘት ምንም አያስፈልግም መንሳፈፍ ከቻልክ ዝም ብለህ መታ ይዞህ ነው የሚሄደው